ያው ይሄ የምታየው ውጭ ላይ ነው። ይሄ መንገድ ወደ ወልቂጤ የሚወስደው መንገድ ነው። መስጊዳችንም እዚህ አካባቢ ነው የሚገኘው። አያምርም? ዋው በጣም ነው የሚያምረው። ያው ዛፎቹም በጣም ነው የሚያማምሩት። የምታየው መንገድ እንዲህ ኔቸር ውስጥ ገብተን ነው ገጠር እኮ ነው የገባው። ገጠር አሁን ቀጥታ ወደ ወልቂጤ ዩኒቨርሲቲ እየሄድን ነው፣ ወደ ዶርማችን ማለት ነው። ይህ ሁሉ መንገድ ላይ የቀረስኳቸው ቪዲዮዎች ናቸው። አረንጓዴ ነው ሀገሩ፣ በጣም ነው የሚያምረው። ይኸው እዚህ ጋር ወልቂጤ ዩኒቨርሲቲ ውጭ ላይ ነው ያለ ነው። ይኸው እነዚህ ጋር እርጥብ ምናምን መብላት ይቻላል ማለት ነው። ይሄ ሁሉ ዘንባባ ወልቂጤ ፊት ለፊት የሚገኝ አትክልት ነው። ይኸው እዚህ ጋር ኢምራን አለ፣ የተሻገርን ነው አሁን። ወልቂጤ ዩኒቨርሲቲ ይላል። እነዚህ ሁሉ የሚገቡት ሴቶች ምግብ የሚሰሩ ሴቶች ናቸው። ይኸው አሁን ውስጥ ገብተናል። ወደ ዶርማችን መንገድ ጀምረናል ማለት ነው። ዶርም ማለት የምንኖርበት ክላስ ማለት ነው። ይኸውና እዚህ ጋር የሚያምር መንገድ አለ። ትንሽ ራቅ ይላል የኛ ዶርም ከእኛ ካለንበት አሁን ማለት ነው። በዚህ በኩል ሁለት መንገድ አለ። እኛ የምንጠቀመው መንገድ በግራ በኩል ያለው ነው፣ ይሄኛው ማለት ነው። ያኛው በጣም ሰፊ ነው። ማክቡክ አለ፣ ችግር የለውም። አውቃለሁ እኮ እኛ ክላስ በዚህ በኩል ስለሆነ በዚህ ነው የምንሄደው። ነው የማታውቀውን ነገር ላሳውቀኝ። ይኸው የተለያዩ ህንጻዎች አሉ እዚህ ጋር፣ ብዙ ካፌዎች አሉ። እነዚህ ግን መማሪያ ክላሶች ናቸው፣ መኖሪያ አይደለም። አሁን ይኸው አረንጓዴ ነው ክላሱ፣ በጣም ነው የሚያምረው። ይሄኛው ደግሞ ካፌ ነው። ካፌ ነው። አይ እዚህ መጥቶ መብላት ይቻላል፣ ግን በክፍያ ነው። ይኸው የተማሪዎች ካፌ ይላል እዚህ። አሁን ይሄ ነው ገና ከታረገውና ይገርም እንትን ነው የምሰራው። ሁሉ ግን መኖሪያ ሳይሆን መማሪያ ክላስ ነው። ለብራዘር ነው ምልክለት ለቤተሰብ ቅርጻጽና አሳየኝ ብሎኝ ነው። ግቢው አትክልት ብቻ ነው። በጣም የሚያማምሩ ዛፎች ነው ያሉት። ይኸው ይሄኛውም ሌላኛው ካፌ ነው። ብዙ ካፌ ነው ያለው። እንደዚህ ሳይሆን ከልለው በደንብ እንዲታይ ነው። ያው እያስቸገረ ነው በጣም ስልኩ ላይ እያንጸባረቀ ማለት ነው። ያው ይሄም ከኔ አይቶ ለመቅረጽ እየሞከረ ነው እዚህ ጋር። ይሄ ምን እንደሆነ አላውቅም፣ ግን በጣም ደስ የሚል ህንጻ ነው። ብዙ መንገዶች ነው ያሉት። ይሄ ደግሞ ተፈጥሮና ቀመር ሳይንስ ይላል። ከዶርማችን ብዙ አንርቅም። ቶሎ ቶሎ ላርኮ ቪዲዮን አንድ አይነት ቦታ ስለሆነ እዚህ ጋር በአካል ብትመጡ በጣም ነው የሚያምረው። ትንሽ አዲስ ስለሆነ በጣም ዛፎቹ በጣም ያማምራል። አሁን ወደ ዶርማችን እየተቃረብን ነው።
እነዚህ የአስተማሪ ካፌ ናቸው። አስተማሪዎች ብቻ የሚጠቀሙት ማለት ነው። ተማሪ መጠቀም አይችልም። ይኸው በምንድን ነው ራንክ የሚያደርጉት? ዶርማችን ናቸው ማለት ነው። እዚህ ውስጥ ነው በአንድ ክላስ 6 ሰው 5 ሰው ይኖራል። ይኸው የእኛ ዶርም እየሄድን ነው። እዛ ጋር ደግሞ ኳስ እየተጫወቱ ሰውን መቅረጽ አልፈለግኩም። እዚህ ጋር ኳስ መጫወት ይቻላል እና እንዴት ነው እንዲህ አይነት አስፋልት አብዛኛው ሰው ኳስ ይጫወትበታል። ያው ዶርሞቹ እነዚህ ናቸው። በቃ የኛ ዶርም ከዚህኛው ዶርም ጀርባ በኩል ነው የሚገኘው። ያው እዚህ ጋርም ትልቅ ስክሪን አለ። ይሰራል በነገራችን ላይ አሁን ስላላበሩት ነው። እዚህ ጋር ዋይፋይ አለ። ያው ልጅም ተቀምጧል። አንዳንዱ ሙልት ነው። ይኸው እየተጫወቱ ነው ኳስ። ኳስ እየተጫወቱ ነው። እኛ እስካሁን አንድ ቀንም ተጫውተን አናውቅም። ይኸውና የእኛ ዶርም ማለት ይሄ ነው፣ ፊት ለፊት የሚታየው ማለት ነው። ውሃ ራሱ ሰሞኑ መጣለች እና ይኸው እየቀዱ ነው ውሃ። እዚህ ጋር ይታጠባል፣ አንዱ እዚህ ጋር ይቀዳል። ሰሞኑ አልተቸገርንም፣ በየጊዜው አለ ማለት ነው። ሁሌ ያለ ውሃ በዚህ ሰሞን። ያው ይሄ ነው ዶርማችን፣ ደርሰናል። አሁን ወደ ላይ እየወጣን ነው። እዚህ ጋር ላሳያችሁ ውጭው ምን እንደሚመስል። ይኸው በእናትህ አያምርም? ዋው! አንደኛ ላይ ነበርን፣ ሁለተኛ ላይ እንደርሳለን። እኛ ዶርም ያለበት ማለት ነው። ይኸውና ቪው ይሄን ይመስላል። የሆነ ሳቫና ነው የሚመስለው። በጣም ነው የሚያምር። ትልቅ ነው በራችን ላይ። እዚህ ጋር ትንሽ ፓርቱ ነው ያሳየዋል። በጣም ትልቅ ነው። እሱንም መጨረሻ እኛ ዶርም ነው። ቶሎ በል ቁርስ ያመልጠናል። በሩ ያው እዚህ ጋር አብርሃም ይተኛል። ይህ ደግሞ ሎከራችን ነው ማለት ነው። የኔ ሎከር እዛ ጥግ ላይ ያለው፣ እዚህ ጋር ነው የምተኛው እኔ። እዛ ጥግ ላይ ያለው ይሄ ሎከር የኔ ነው፣ ሙሉ የኔ ነው። እኔ 2 ሎከር ነው። ከላይኛው ሻንጤን አስቀምጫለሁ። እዚህ ነው እኔ ደግሞ የምተኛው። ለየት ያለ መስኮት አለኝ። እኔ ከሞቀኝም ከበረደኝም እቆጣጠራለሁ ማለት ነው። ኤር ኮንዲሽነር። ይኸው እዚህ ጋር ወንበር አለ፣ እዚህ ጋር ማጥኛ አለ፣ እዚህ ጋር ደግሞ ቻርጅ እናደርጋለን ማለት ነው። ተራ በተራ ነው የምናደርገው። በቃ እንዳጠቃላይ ይህን ይመስላል ዶርማችን ማለት ነው። ይኸው ፍሎሩ ይህን ይመስላል። እኛ መጨረሻ ላይ ነው ያለነው፣ 2ኛ ፍሎር ላይ ማለት ነው። ይኸው አሁን ደግሞ ከዶርም ወጥተን ወደ መመገቢያ ስፍራ እየሄድን ነው ማለት ነው። ይኸው በጣም ብዙ ሰልፍ ነው የሚኖረው። አሁን ግን አብዛኛው ሰው በልቶ ስለወጣ ያው ብዙም ሰልፍ አይኖርም። ሌላ ጊዜ ግን በጣም ብዙ ሰልፍ ነው ያለው፣ ግን ቶሎ ቶሎ ይደርሳል። ይኸውና እኛ የምንመገበው ይሄ ፊት ለፊት የምታዩት ክላስ ነው ማለት ነው። ይሄኛው ማለት ነው። ይኸው እዚህ ጋር ሰልፍ አለ፣ ሄደን መሰለፍ ነው። 2 አይነት ሰልፍ ስላለ እኛ ሰው ያልበዛበት ቦታ ሄደን እንሰለፋለን። ቻው